ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ረጅም ጊዜ አድርገናል ቪዲዮ ካልጫን ማለቴ ነው። ለዛሬ ይዘንላችሁ የመጣን ዩቲዩብ ሁሌም አዳዲስ ነገሮች ይዞ ይመጣል። በጣም ለኛ ጥሩ መስሎ የታየን አንድ ነገር አለ። ድምጻችን ቀርጸን ኮመንት ምንሰጥበት አንድ አፕሊኬሽን ኦር ሴቲንግ አምጥቶታል ማለቴ ነው። በኮመንት ላይ ማለቴ ነው። ሰዎች ሲጠይቁ ምንም ቢሆን መልስ መስጠት አለብን ማለት ነው። የግዴታ ነው። ቻናላችን እስከከፈት ነው ድረስ ማለት ነው። አሁን ይዞት የመጣ ምንድነው? ኮመንት መስጫዋ ላይ ክሊክ እናደርጋለን። እዚች ጋር ምልክት ያደረኩባት እና ከዛ በኋላ አንድ ሰው ኮመንት ሰጥቶናል፣ ጥያቄ ሰጥቷል። ለጥያቄ መልስ ለመስጠት ምን እናደርጋለን? አዲሷ ይዟት የመጣ እቺ ምልክት ያደረኩባት የድምጽ ማለት ነች። እሷን ክሊክ እናደርጋለን። ከዛ በኋላ እንደዚህ አይነት ይመጣል። ሁሌች ምልክት እናቃታለን። ቮይስ ሪከርድ ምናደርግበት ማለት ነው። እሷን ክሊክ በማድረግ ምናደርጋለን ቮይሳቸው ሪከርድ እናደርጋለን። ለመጀመሪያ ጊዜ ከሆነ እንደዚህ አይነት ሜሴጅ ይመጣላችኋል። በቀጥታ ኮንቲኒው ትሉታላችሁ። ሴቲንጉ የተስተካከለ ከሆነ ሞባይላችሁ አስፈላጊ አይደለም፣ ራሱ አውቶማቲክ ሪከርድ ያደርጋል ማለት ነው። ኮንቲኒው ካልነ በኋላ እንደዚህ ሪከርድ ማድረግ እንችላለን ማለት ነው። አሁን ሪከርድ እያረኩ ነው። ይሄ ሪከርድ የሚያደርገው ሰውየው ለጠየቀኝ መልስ እየሰጠው ነው ማለት ነው። ከፈለኩት ምልክት ያደረኩባት ሴንድ አደርጋታለሁ። ካልፈለኩኝ ምልክት ያደረኩባት ባክ አደርጋለሁ። መሀል ያለችው ደግሞ አዳምጠዋለሁ። ድምጹን አዳምጬ ወይም ሴንድ አደርጋለሁ ወይም ባክ አድርጌ እንደገና መቀረጽ እችላለሁ ማለት ነው። ከዛ ምን እናደርጋለን? እኔ ያልፈለኩትም ባክ አድርጌዋለሁ። እንደገና ድምጼን እቀርጻለሁ ማለት ነው። ምን አደርጋለሁ? ፕሌይ ላትና ቀይዋን ረግጬ አሁን ቮይሴን ሪከርድ እያረኩ ነው ማለት ነው። ኮመንት ለጠየቀን ሰው ስለ ቪዲዮ ነው አንዳንድ ነገር የጠየቀናል። ለዛ ጋር ማብራሪያ ልንሰጥ ማለት ነው። ከዛ ምን አደርገዋለሁ? ሴንድ አደርገዋለሁ። ተመልሼ ድምጽም ለመስማት መሀሏን ክሊክ አደርጋታለሁ። አሁን እኔ የማደርገው ሴንድ አደርጋታለሁ። ከዛ ቻት ዋን ሪፕሌይ ትላለች። የኛ ሎጎ ያለ እኛ ሪፕሌይ አድርገንለታል ማለት ነው። አጭር መልስ ሰጥተነዋል ማለት ነው። እስኪን ክፈተው። እንግዲህ ፕሌይ አድርጌ እናንተ እንድታዳምጡት አደርጋለሁ ማለት ነው። በቀጥታ ወደ ድምፁ እንሂድ። እባክዎ በኢሜል አድራሻችን ያገኙ። ኢሜላችን በዲስክሪፕሽን ውስጥ ያገኙታል። እናመሰግናለን። እንግዲህ ይህን ይመስላል። እንደገና ተጨማሪ ምን አለ መሰላችሁ? በጽሁፉም ይቀይረዋል ድምፁ ማለት ነው። እዚህ ጋር ምልክት ያደረኩባት ክሊክ ሳደርጋት ሾው የሚለው ወደ አማርኛ ወደ ጽሁፍም ይቀይሯል። ትንሽ ያወላግደዋል። የድምጽ ችግር ሊሆን ይችላል ወይም አንዳንድ ነገር ይሆናል። ብቻ ከሞላ ጎደል ይቀይረዋል ማለት ነው። ባጭሩ ይህን ይመስላል። ተጠቀሙበት። በጣም ጥሩ ነው። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩ። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ